إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ከላየው አላምንም አትበል። ሰምቶ ማመን ተጎድቶ መማር አስተዋይነት መሆኑን አትርሳ። የ80 ዓመት ዕውቀት ለመገብየት የግድ 80 ዓመት መኖር አይጠበቅብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማም ብትል ግን በዋጋ እንደምትማረው እወቅ። በዋጋ መማር አድካሚም ደግሞም የሚያስመርር ነው። ብልህ ከሆንክ በሰው በደረሰው ትማርበታለህ። ሞኝ ከሆንክ ደግሞ በራስህ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳኸውን አታስተምረው። ያልቀመስከውን ለሰው አትጋብስ። የሰማኸውን ሁሉም አትመን። ያየኸውን ሁሉ ስጡኝ፣ የተናገርከውን ሁሉም ፈጽሙ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትላንቱ አትርሳ። የምትሄድበት እንዳይጠፋ የመጣህበትን አትዘንጋ። የአባቶችህን መልካም ሥራ አብነት አድርግ። ካሳለፉት ሕይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቀው። ክፋት አይሙቅህ፣ መልካም ነገርም ብርድ አይበለህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉንም ነገር ገንዘብ ያስገኛል ብለህ አታስብ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃ ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ከጨረስክ ያልተጨረሰን የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው ሰው አልሆንክምና ሰውን አትጥላ። የወጣህበትን መሰላል አትገፍትር፣ ለመውረድም ያስፈልግሃልና። ያየሃትን ሴት ሁሉ የመውደድ ጸባይ ካለቀቀህ ትዳር አትያዝ። ካልጋበዙህ በቀር አማካሪ አትሆን። ባልጠሩህ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ ሲቆጡህ የምታለቅስ አትሁን። ነገርህን በልክ ቃልህን በጣዕም ድምፅህን በዝግታ ፈጽመው። እውር እንዳይሉህ ያልታየህን አያለው አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ ዕውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቁጠረው። መጽሐፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉንም ሳትንቅ ስማ። ራስህን ከማንም ጋር አታወዳድር። ይህን ባደረግክ ጊዜ ራስህን በራስህ እንደሰደክ ቁጠረው።
ቁልፍን ያለ መክፈቻ ማንም እንደማይሰራ ሁሉ ፈጣሪም መፍትሄ የሌለው ችግር እንዲገጥመን አይፈቅድም። ደስታህን ከራስህ ባራክ ጊዜ ሕይወት ባንተ ላይ ትስቃለች። ደስተኛ በሆንክ ጊዜ ሕይወት ፈገግታዋን ትለግስሃለች። ሌሎች እንዲደሰቱ ምክንያት በሆንክ ጊዜ ግን ሕይወት የከበረ ሰላምታዋን ታቀርብልሃለች። ማንኛውም ስኬታማ ሰው ከበስተጀርባው አስቸጋሪ ታሪኮች እንዳሉት ሁሉ ማንኛውም የችግር ወይም አስቸጋሪ ታሪክ መጠናቀቂያው ስኬት ይሆናል። ስለሆነም ችግሩን ተቀበልና ለስኬት ተዘጋጅ። የሌሎችን ስህተት ለመተቸት በጣም ቀላል ነው። ከባዱ ነገር የራስህን ስህተት መረዳቱ ላይ ነው። የተፈጠረልህ መልካም አጋጣሚ ባመለጠህ ጊዜ እዛው ባለህበት ቆመህ ዓይንህን በእንባ አትሙላ። ቀጣዩንና የተሻለውን መልካም አጋጣሚ እንዳታይ ይከልልሃልና። ለችግር ፊትን ማዞር ችግሩን አይቀይረውም፣ ችግሩን መጋፈጥ እንጂ። በሌሎች ቅሬታን ከማሰማት ራስን ለውጦ ሰላምን መግዛት። ስህተቱ በተፈጠረበት ወቅት ስሜትን ይጎዳል። ከዓመታት በኋላ የስህተቶች ድምር የሚፈጥረውና ወደ ስኬት የሚያመራው ከስህተት መማር ተሞክሮ እንለዋለን። የቀለጠ ወርቅ ጌጣጌጥ እንደሚሆነው አንተም በብዙ ችግር ባለፍክ ቁጥር አንተነትህ እያደገ መሆኑን አትርሳ። በመሆኑም ስትሸነፍ ጠንካራ፣ ስታሸንፍ የተረጋጋ ሁን። ሚስጥርህን ለሁለቱም ተው፣ ለጌታህና ለራስህ። ምድር ላይ ሁለት ሰዎች እንዲወዱ ጣር፣ እናትና አባትህ። ሁለት ኃይለኛ ነገሮች ላይ ዘወትር፣ ሰላትና ትዕግስት። ሁለት ነገሮችን አትፍራ፣ ሪዝቅና ሞትን። ለምን? ሁለቱም በአላህ እጅ ስለሆኑ። ሁለት ነገሮችን ምንም አታስታውሳቸው፣ ለሰዎች የዋልከው በጎ ነገርና ሰዎች አንተ ላይ ያደረጉት መጥፎ ነገር። ሁለት ነገሮችን ምንም አትርሳቸው፣ አላህንና የመጨረሻይቱን ቀን። ከፈጣሪህ ብዙ ስትርቅ በፈጠራቸው ፍጡራን ክፉኛ ትፈተናለህ። አይሳካልህምና ዘላለም ለመኖር አትሞክር። ስንኖር ችግርና መከራ ለምን እንጠላለን? ድንጋይ በመዶሻ ተከርክሞ ነው ለከተማ ድምቀት የሚሰጠው። ሕፃን ልጅ በመቆም የሚጸናው ብዙ ወድቆ ተነስቶ ነው። ተርበው የበሉት ምግብ ይጣፍጣል፣ ተጠምተው የጠጡት ውሃ ያረካል። ላብን አንጠፍጥፈው ያገኙትን ገንዘብ በረከት ይበዛዋል። ችግርን በመጥፎ ጎኑ ብቻ አናስብ፣ ጨለማን ጥቁረቱን ብቻ አንመልከት። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ከችግር በኋላ በእርግጥ ምቾት አለ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.